አባቴ ለውጤ ኃይሉ ዜማ ተማሩ፣ ቅኔ ተማሩ። እንዲያ ሲሉ አደጉ። ዜማና ቅኔ ባያሌው ነው። ዜማን ከመቅደሳቸው እዚያ አቡነ አሮን፣ ቅኔውን ዋድላ አሸደሆ ነው የቅኔ ቤት የነበረ ያን ጊዜ ለሀበሻ ሁሉ አገባቡ ህዚያ ነው። ቅኔም ህዚያ ነው። በየቤተ ክርስቲያኑ በሁሉም ነው። እነዚያ ሸደሆችና ዋድሎች ናቸው ያሉ። ሁሉንም ያውቁበታል። ከዚህ እንኳ ከሸዋ አለቃ ገብረ ክርስቶስ የሚባሉት እኒ ትልቁ ህዚያ ነው ቅኔ የተማሩ። አለቃ ወልደ ያሬድ ዋድላ ነው የተማሩ ቅኔውን። በአገራችን የመጣፍ ትርጓሜ መምህር የለንም። ያን ጊዜ ጎንደር ነበረ ጉባኤው። ማዶ ላሊበላም ጥቂት የነበረ ይመስለኛል። ዛሬ አባቴ ቅኔውን አወቁ። አገባቡን ይህን መርሃ ውሩን ተምረዋል። ጎንደር ሄጄ መጣፍ ማራለው ሲሉ ጊዜ ብቻቸውን ናቸው። እናታቸው በየዘመዳቸው ሄዶ ሊቀርላችሁ ነው እንግዲህ፣ ሊሞትላችሁ ነው፣ መቅረቱ ነው እንግዲህ፣ ጎንደር ሄዶ ይመለሳል አይባልም እያለች ጮች ላከች። ዘመድ ሁሉ ተሰበሰበ። ቄስ አምጥተው አስገዘቷቸው። ከናት ቃል ወጥተ እንዳትሄድ፣ ከናት ፍቃድ የወጣ እንደሆነ ገዝቻለሁ ውጉዝነ አላቸው። የማይሆን ሆነ። አልቅሰው ዝም አሉ። ከዚያ በኋላ ምስ ይፈልግ ሲባል ጊዜ ደጋ መቄት የእንግዲት ያባቷ ዘመዶች 5-6 ልጅ ፈለጉ። ከቆላ መቄትም ብዙ ልጆች ምሽት ታጨ። በየአገሩ ዘመድ ሁሉ አንዲት ሴት ልጅ ፈለገ። ብዙ ሴት ታጭቷል። የእንጀራ አባታቸው ውሽን ገብረ ሚካኤል እናቴን አጭተዋል። ጋራ አለ፣ ኪሩቤል ተራራ ይባላል። ወርዶ ከግርጌው የእናቴ አባቷ ቤት ነው። ድግስ ሊሆን እንኩሮታ ነኩራለች እናታቸው እንግዲት። አባቴ እነዋ ነው የሚሏት። እነዋ አቤት፣ የሆነ ሶንና ያቺ ሚስት ያላችኋት ወዴት ናት አሉ። ወንድሞቿን ጌጤ የገሌል ልጅ ብሏል፣ ጠይም የገሌል ልጅ ብሏል፣ ገብርዬ ወርቁ የገሌል ልጅ ብለዋል። የአባታቸው ወገኖች ደግሞ ወርቁ ብሩ የገሌል ልጅ ብለዋል። ትኩ ፈንታ የገሌል ልጅ ብለዋል። እስከ 15 የሚሆን ውሽን ገብረ ሚካኤል ከዚህ የከብት ያጥቁል ልጅ ብለዋል አለች። ካልቀረስ እሷቱ አሉ አባቴ። ልጄ ከሆነማ የወዳጄ ልጅ የእናቷ ወዳጅ አባቷ ወዳጄ ከሆነልኝማ አለች። እሷቱን ብሏልና ልቀቁ፣ ያጫችሁትን ሁሉ እንዲዳሩ ተባለ። የቀረው የታጨው ልጅ አገረድ ሁሉ ሄደ። ያ መነኩሴ ነግሯልና አባቴ ዋድላ ቅኔ ቤት ሳሉ ውሃ ሩቅ ነው። ሊቀዱ ሲሄዱ ያም ኃይሌ ለኔም ቅል ያዝልኝ እያለ የብዙ ሰው ቅል በበትር ያደርጉና ቀርተው ይዘው ይመጣል። አንድ ባህታዊ ሸደሆ ይመጣል ደግሞ እዚያ ተማሪ ቤቱ እዚያ ወጥቶ ሰንብቷል። ቀድሞ ሌሊት በቤተ ክርስቲያን ጥግ ጸሎቱን ሲያደርስ ብርሃን ይወርዳል። የታምራት ነው። ባህታዊ አይደል? እሳት ያበራል እየተባለ ተማሪ ያላግጥበታል። ያቃጥልና ቤተ ክርስቲያኑን እንዳያገባውታል ይላቸዋል መምሪየው። አባቴ ወንዝ ሲሄዱ አብሯቸው ሄዷል። ይሄ ቀዳ እንዲህ አለና ሲመለስ ኃይሌ አቤት፣ ምሽትህ ከናቴ ቤት በላይ ጋራ አለ፣ ከጋራው ወርዶ ሜዳ አለ፣ ቤቷ እዚያ ነው። ቀይ ቅጥን ያለች አፍንጫዋ እንዲህ አለ፣ አይኗ እንዲህ አለ፣ ጠጉሯ እንዲህ አለ ናት። 8 ልጆች ትወልድልሃለች ብሏቸዋል። ከዚያ ተነስተው አገራቸው ገቡ። ይሄ ህልባቸው ያለ ነው። የከብቴ አጥቁ ልጅ በእናትህ ቤት በላይ በጋራ ግርጌ ያለው አጥቁ ታሪክ መሆኗ ነው። ካልቀረስ እሷ ትሆናሉ። እንግዲህ በአገራችን ሴትና ወንድ ሲጋባ ከብት እኩል ነው የሚቆጥሩ። የሴቲቱ አባት የሚሰጣትን ይጠይቃል። የሴት አባት 5 ከብት ይሰጣል ያለ እንደሆነ የወንዱም አባት 5 ከብት ይሰጣል። የሴት አባት 10 ቢሰጥ
የወንድም አባት 10 ይሰጣል። ትክክል ቆጥሮ ጠይቁ፣ አባቷ የሚሰጡትን ጠይቁ አሉ ትኩ ፈንታ። ሲጠየቁ ጊዜ የእናቴ አባት 30 ቁም ከብት እሰጣለሁ ለልጄ አሉ። እኔም 30 ቁም ከብት ይዤላታለሁ አሉ ትኩ ፈንታ። አባቴ በሕፃንነት ሳሉ አንዲት ጥጃ ወስደዋልና ትኩ ፈንታ በሚያገቡበት ጊዜ 30 ቁም ከብት ይዤልሃለሁ አሉ፣ ሰጡ። የዚያች ርቢ እንደሆነ ያወቀ የለም። አባቴ 30 ቁም ከብት፣ እናቴ 30 ቁም ከብት፣ በአንድ ቀን 60 ቁም ከብት ይዘው ተጋቡ። ዕለቱን ከብት እረኛ ገቡ። እንግዲህ ልጅ መውለድ ብቻ ነው። ሶስቱ ትሜ 9ኙ ጣሜ ይባላል የመቄት አባት። ሶስቱ ትሜዎች ትግሬ ከተንቤን የመጡ ናቸው። ተንቤኖች ማለት ነው። ተክላይዛን፣ ሰመረ እግዚ ተንቤኖች ናቸው። መቄት ገብተዋል። ገዳይ ከኛ አልመጣም። ከተከዜ ወዲያ ማዶ አይና ቡጉና ይባላል። እዚያ ቀርቷል። ከግራኝ በፊት መንግስት በሸዋ ነው። ዛና አባት ነው። ገዳይ ሰመረ እግዚ ወንዶች ልጆች ናቸው። ሴቲቱ ጎማ እህታቸው ናት። በሷ ምክንያት ያ የዘሬ አባት ተገደለ። እሷን ለምዶ እሷን አገባ። የገዛ ወንድሞቿ ገደሉት የመቀኝነት። ገና እናቀናለን ብለው የገቡ አይደሉ? አገር ያጣበበናል ብለው ሲደበድቡት እኔ ብትገድሉኝ እንግዲህ ዘሬን ነው ዘርቻለሁ አለ። አዚያ እህታቸው ከጎማ ማለቱ ነው። በዚህ ዘሬ ተብሎ ቀረ ያ ልጅ። አሁን ጎማ ጊዮርጊስ ይባላል የታገሉበት። ይህን ያደረገች ጎማ እኮ አሉ። ጎማ እኮ ተባለ ያ ቦታው። ከዚህ ከሸዋ ያጤ ዘሬ ያዕቆብ ትንሽ እህት ድንግሉት ትባላለች። ከደብረ ብርሃን መቄት ሄዳ ዘሬን አገባች። ልጅ ተፈለፈለ። ከሱ 8 ናቸው፣ 9 ወለደች። እንግዲህ ርስቱ የዘሬ ጉልቱ የድንግልቱ ይባላል። መቼም የኔ ሸየነት እጅግ ርቋል። ሸየ ነኝ ትውልድ አለኝ እንዳለ ርቋል እጅግ። ለሸዋ ነው እንጂ ጎንደርነቴ ላስታማ ይባል። ጎንደርን እኔ አላውቀው። ጎንደር የምንል ከተማውን ብቻ ነው። 9ኙ ጣሜዎች ከጣሜ ጊዮርጊስ የመጣው እሱ የወለዳቸው ናቸው። ጣሜ ጊዮርጊስ ዳሞት ሐሜጫ ላይ ነው፣ ጎጃም። ከዚያ መጥቶ መቄት ወርዶ ቤት ሙሉ ወለደ። በእናቴ በኩል ናቸው ሁሉ። ከ9ኙ ጣሜ ውስጥ ሰላትያል ይባላል። የሰላትያል ልጅ ቄርሎስ ነባቢትን፣ ነባቢት ዋሴን፣ ዋሴ ትኩን፣ ትኩ ከብቴን፣ ከብቴ አጥቁን፣ አጥቁ ታሪክን። አጥቁ ታሪክ ናት እናቴ። ታሪክ ለማን። የዚያች ያገረ ገነት ኪዳነ ምህረት ባላባቶች እነሱ ናቸው በአባቷ። ከብቴ አያት ናቸው፣ ማይም ናቸው። በጌ ምድር ወርደው ከጦርነቱ ሞቱ። በጌ ምድርና መቄት ተዋጋ። የጥጋበኛ ሀገር ንጉስ ሳይኖር ሳይታዘዝ እንዲያው እርስ በርሱ ተጣላና አገርና አገር ተዋጋ። በእናቷማ አምባደጅ ነው። አቡነ አሮን አጥቢያ ውስጥ አምባደጆች ይባሉ ነበር። በአንድ ወገን የእናቷ አባት ሸደሆ ደጃች ኃይሉ ይባሉ ነበር። የእሳቸው እህት ናት ይላሉ። ከዚያ ከሸደሆ መቄት መታ ገባች። የደጃች ኃይሉ እህት ትመስለኛለች። የዚያን ትውልድ አንድ የሚያውቀው ሰው አልተገኘም። እንዲያው ከዚያ ሀገር አንድ ሰው እኔ ያውቃለሁ ነግራለሁ ብሎኝ ነበር። ጠፋብኝ፣ ሳላገኘው ቀረው። ልጅ መጀመሪያ እናታቸውን ማለታቸው ነው እታገኘውን ወለደች። ትልቂቱ ታገኘው ናት። አባቴ እህት ወንድም የላቸው፣ ብቻቸውን ናቸው። እናቴም ብቻዋን ናት። የመጀመሪያዋን እታገኘው አሏት። ባሏ ቄስ ሆኖ ነበረ። ቅኔ አዋቂ ነው፣ ዜማ አዋቂ ነው። አንድ ወንድ ልጅ አንዲት ሴት ልጅ ወልዳ ጥዬ ወጣው።
ቀጥሎ ደስታ ነው። ልጅ አልወለደም። በትንሽ ጠብ ወጥቶ ወሎ ነው የሞተ። ጎማ እኮ ይባላል። ከዚያ ሰዎች ተጣላና ሸፈተ። ተከዜ ወረደና ሰዎች ሊያጠፋ ዘመዶቹ ተከተሉት። አባቴ ከልቅሶ ሰው ከተሰበሰበበት እሱን የተከተለ ረግም ያለው አሉ። ሰው እንዳይገድልባቸው ነው። እነዚያም ጥለውት ተበተኑ። እሱ ወደ የጁ ወደ ወሎ መጣ። ከዚህ ከአዲስ አበባ 2 ጊዜ ተመላልሶ አየኝ። እዚህ እቲሳ በላይ ሴት ልጅ ወለደ ይላሉ። አላየችኝ፣ አላየዋት። ቀጥሎ ለማ ነው። ከኔ ቀጥሎ አፈመምር አስናቀ። ሴቶችም ወንዶችም ወልተውታል እሱ። ከዚያ ቀጥሎ ወንድ ልጅ ተወለደ፣ ሞተ። ከዚያ ቀጥላ ጥሩ ወርቅ የምትባል ተወለደች። አሁን አርጅታ ተቀምጣለች አሉ። ደክማ ቤት ውላለች አሉ። ቀጥላ ሳህሌ ትባል ነበረች፣ ዘነበች። እናቷ ዘነበች ትላታለች። አባቷ በክርስትና ስሟ ሳህለ ማርያም። ቆንጆ ነበረች። ከሰው ማዕፀን የወጣች አትመስልም ነበር። በሕፃንነት ሞተች አሉ። እኔ ከጎጃም ወደ ደብረ ብርሃን የመጣሁበት ዘመን ነው። የግንቦት ገብርኤል የአባታችን እናት፣ የሰኔ ገብርኤል የእናታችን እናት፣ የሐምሌ ገብርኤል ሳህሌ ሞተች። እንዲህ ሆነው ሞቱ አሉ። በወር በ3 ወር በአንዱ ወንጌላዊ አገር በሽታ ገብቶ ነው አሉ። መኮንን ኃይሉ እኔ ከወጣው በኋላ የተወለደ ይመስለኛል። መጨረሻማ እኔ ከሄድኩ በኋላ የተወለደች መረጡ ኃይሉ ናት። እኔ ተማሪ ቤት ወጥቼ ነው የተወለደችው። አሁን የሷ ልጅ ድረስ ከአባታችን ካለቃለማ ኃይሉ ከተለያየን ጀምሮ እንደምን ሰንብተዋል አለችና ጻፈችልኝ። እናቷ ሳትወለድ የወጣሁትን የነዚያ ወረቀት ሲመጣ እንባዬ ይመጣል። ያሳዝኑኛል ባያሌው። እናቴ 10 ወለደች። 2ቱ ወዲያው የሞቱ ናቸው። አዘዝኮን ጎማኮን ሜዛና ደነቀ ያገረገነትን ታሪክ ያላወቀ አልኩ ወረቀት ከዚያ ስጽፍ። ታሪክ ናት እሷ። አገረገነት አገሯ። አዘዝኮ ወደ ሰሜን ነው፣ ጎማኮ ወደ ምስራቅ። ሜዛ ጎማኮ አጠገብ ነው። አዘዝኮ ቅዱስ ሚካኤል ነው። ጎማኮ ጊዮርጊስ ነው። ሜዛ ተክለ ሃይማኖት ናቸው። አጥቁ ታሪክ ናት። እናቴ ብዙ ቆየች። ከዚያ በኋላ ነው ጆሮ ቀለቡን ተሰፈረ፣ አይን እንደራበው ቀረ ያለችው። ይህን ዛሬ መቄት ያላጠና የለም አሉ። እናቴ ኖራ አሁን ነው ጣሊያን ሊገባ ሲል ሞተች። ኋላ አስናቀ መጨረሻ ሞተ። እናት አባት ሞቱ፣ ዘመድም አለቀ። ያለፈውን ሁሉ የዛሬው አስናቀ አልኩ። አፈመምር አስናቀ ሲሞት ለውጤ ኃይሉ ረጅም፣ ትከሻቸው ሰፊ፣ ከዚያና ከዚህ የሚያሉ ነበሩ። እኔ ዝንጀሮ፣ ጠይም ናቸው እሳቸው። ልበ በሽተኛ ነበሩ፣ መምተኛ። ዋይለም ፈሳሽ እዚያ ካለንበት አገረገነት ኮካ ይባላል። ታቹ በረሃ ነው። ከዚያ ፈሳሽ ውሃ አለ። እንሄድና ልብሳችንን እንጠብተባብለው ከሰውየው ጋራ ተቀጣጥረዋል። አሽከሮቻቸው ገበሬዎች ናቸው። እነሱ ያንን ስራቸውን ይዘው እሳቸው ልብሳቸውን ሊያጥቡ፣ ያ ሰውዬ ቀረ የተቃጠሩት። እንዴ ውሃው ያለ ልብሴን ማጠብ ምን ተሳነኛሉና እሳቸው ያጥቡት ጀመር። 3 ሰዎች ነጠላ ጦር ያዙ። ትከሻቸው ሰፋ ያለ መጡ እሳቸው ሲያጥቡ። እኛ አባቴ እንዶዱን በጥብጠው ጃኖውን ያስራሉ። ጃኖ እንዳይለቅ መጣና ልብሱን ልቅ አደረገና ከዚያ ከበጠበጡት ላይ
ብድግ አደረጉና ያንን ከዚያ ከፈሳሹ ወንዝ ከባህሩ መጣና ትንቅንቅ ሲሉ እሳቸው ጥለውታል። አንደኛው መጣና በዚያ በጅንፎ በጦሩ ሳይሆን በጅንፎ ትክሻቸው። ሶስተኛው ተወህ አንድ ላንድ አለው። ሲወድቅ ትክሻውን ደንጊያ ወጋው። የሚታገላቸውን ለመነሳት አልተቻለው። እነዚያ ያዙትና ወደ በረሃ ሄዱ። ዛሬ ሁኑ ሰው ይሁኑ አልታወቀም። በረሃ እኮ ነው ያሉበት። ተመልሰው መጡ አባቴ። ያ በጅንፎ የተመቱት ውስጥ ደማና አውሬ ሰራ ልባቸው ውስጥ። በዚህ ምክንያት የልብ ደዌ ወደቀባቸውና እንዲያው ባለጸጋ ናቸው እንጂ አይበሉ አይጠጡ፣ እንዲያው በጭንቅ ናቸው። መድኃኒት ብላ ሲሏቸው አላደርገውም ይላሉ። ትንባሆ ይዘራል፣ ጓሮ ያድቃል፣ እየተወቀጠ ይቀመጣል ለከብቶቹ። ለዚያ ላለቅቱ ይጋታላ ባፍንጫዋ፣ ላሚቱ ባፍንጫዋ ወጥቶ ይወድቃል አለቅቱ። የሷን እንዲህ ያደረገ የኔን እንዲህ ሳያደርገው የት ይቀራል አሉና ያንን የትንባሆ ልጥልጥ ይዘው ከወንዝ በድንጋይ ላም አደረጉና ይዘው መጡ። ንሽስቲ ድፍድፍ አምጪልኝ መድኃኒት አምጥቻለሁ አሉ ባለቤታቸው። እናቴን ማን ሰጠ? እናታቸው። ሰው ሰጥቶኛል። እግዚአብሔር ምሕረት ሊያደርግልህ ይሆናል አሉ እናታቸው። አመሰጋገኑ። ያንኑ አጡ አባቴ። ተያዙ። ጭንቅ እንዲያው ጭንቅ ሞት ነው የቀረ። ኋላ ሲያስመልሳቸው ባፋቸው ወጣና ወደቀ ያውሬ። እኔም አለው ተቀምጫለሁ። ዙሪያውን እንደማጭድ ዝርዝር አለው። በዚህ ሲነኩት በዚያ ይሄዳል። ልጅ ጡት ሲጥል ጡት ስንጥል አባቴ ሴት ጥጃ ያላት ላም ያዩና እዚህች ላም ወተት ለዚህ ሕፃን ያለባችሁ ስጡ ይላሉ። ገበሬዎቹ ጥጃዋን መስጠታቸው ነው። የሀብትና የድህነቱ ማወቂያ ነው ለሳቸው። የማታው ለማታ የጧቱ ለቀን እየታለበ የዚያች ላም ወተት ለዚያ ልጅ ይሰጣል። ማታም የሷኑ ጧትም የሷኑ። ዛዲያ የገሌ ጥጃ ትባላለች ያቺ ጥጃ። የደስታ ጥጃ፣ የለማ ጥጃ ማለት ነው። የትልቅ እህቴ አረባች፣ የትልቅ ወንድሜም አረባች። የሁሉም አለቁ። የኔ ረባች። ያቺ የኔ ጥጃ 8 ሆና ጥያት ወጣ። የልጅ አስተዳደግ ያን ጊዜ ጭንቅ ነበር ለልጁ። በመከራ በብትር ባርጩሜ የኛ ሀገር አባት ጀርባውን ግጥብ ያደረገ ነው። እንዲህ እንደ ሸዋ ሳያንቀባርር። ይሄ እንዲያው እረኛ አድርጎ ማሳደግ ነው። ገስጾ ለወልደከ ይላል ሰለሞን። አንተ ብትመታው አይሞትም። ልጅህን ደህና አርገህ ቅጣ። አሁን የኔ አባት ነፍሳቸውን ይማርና እንኳን እኛን የወለዱትን ያገሩ ያቺ ያገረ ገነት በዚያ ያለ ልጅ እንዴት አባቱንስ ዛሬ በክረምት ከሐምሌ አቦ ጀምሮ እስከ መስከረም ድረስ እሁድ ደሞ ባለ መሃል ላይ ባለ ጊዜ ከወንዙ ዳር ነው ወርደው የሚውሉ ዋና ለማስተማር ሕፃናቱ ያገሩን ልጅ ሁሉ። ከአቡነ ሰላማ ጋር የተዋወቁበትን የተገናኙበትን ሳላውቀው ስለቀረው ነው የሚቆረቁረኝ። ቆላ መቄት ቄስ የገጠሩ ሰው በቤተ ክርስቲያኑ በኩል የሚያውቅ ነገር ሲገጥመው ይመጣና የኔን አባት ይጠይቃል። ይሄንን አቡነ ሰላማ እንዲህ ብለውኛል፣ ይሄንን አቡነ ሰላማ እንዲህ ብለውኛል ሲሉ ጆሮዬ ይሰማል። ዛዲያ አቡነ ሰላማ ጋር የተገናኙበትን የተዋወቁበትን አላውቀውም። ልጅ አይደለሁ። ሃይማኖት 2 ልደት 3 ልደት የሚሉትን አልሰማም። እኔ ልጅ ነኝ። አቡነ ሰላማ ብቻ ካፋቸው አለመጥፋቱን አውቃለሁ። ይልቁን ጠባያቸው ከሰው ሁሉ ጋር የከፋ ባያሌው ተፈሪ ናቸው። ያልሆነ ልክስክስ ነገር አይወዱ አያውቁ።
ከጠላ ቤት ይጠራሉ፣ ይሄዳሉ። እዚያ ቤት ያልሆነ ነገር ክፉ ነገር አይነገርም። ጥንቅቅ እንዲያው ማንንም የሚመስላቸው አልነበር። ብዕሉ የበዛ ነው፣ ከብቱ የበዛ ነው። አባቴ እኔ እዚያ ሳለሁ 300 ቁም ከብት ነበራቸው። የኔ 8 ናቸው። ኑሯቸው ከእናቴ ርስት ነው፣ ከአገረ ገነት ከገጠሩ። በዚያ በከብቱ ምክንያት መንደር እንደና አቡነ አሮን አይበዛበትማ። አቡነ አሮን የእርሻ እንጂ ሰፋ ያለ ከብት የለውም፣ አይረባም። ከምን ተሰማርቶ ምን በልቶ? ለአክስቶቻቸው ልጆች ለአጎቶቻቸው ልጆች ጊደር ላም ነው የሚሰጡት። በሬ የሰጡት ከሁለት አይቆጠርበትም፣ አይወልድማ። ውብሸት ዘለለው መጣ ከዚያ ሀገር ጨዋታ ስንጫወት። አባት ደግ ሰው ነበሩ ለዘመዶቻቸው አለ። ውስጡን እንግዲህ ሐሜት ነው። እሱ የእናቴ ያጎት ልጅ ነው። የነቀፋ እንደሆነ አውቄ ለዘመዶቻቸው ደግ ከሆኑ ጭርስ ደግ ናቸው እንጂ አልኩት። ጅሌ የእናት ዘመድ የላትም ኖሯል አለኝ። አገረ ገነት የተቀመጡት ስለ ንብረቱ ነው። በክፉ ጊዜ ከብት አላለቀ፣ ድሆች አልሆኑ፣ ብቻቸውን አልሆኑ። አቡነ አሮን ገቡና መቃብራቸው አቡነ አሮን ሆነ። አገረ ገነት አልተመለሱ። አቡነ አሮን ተቀበሩ። አንዲት ጥጃ ተረፈቻቸው አሉ። ሳለው ድረሽ አሏት ስሟን ይላሉ። የሞቱ ዕለት ሲለቀስ ጉዞ ሲጓዝ ሄደና እንግዲህ መቃብሩ አቡነ አሮን ከገዳሙ ውስጥ አይደለም፣ ከገደል ላይ ወጥቶ አይደለም አቡነ አሮን። አልቃሽ አይሄድም። ሬሳውን ተቀብለው ወንዶች ይሄዳሉ፣ ሴት አትከተልም። አቡነ አሮን ግርጌ ማርገጃ ይባላል። እዚያው ነው የምትቀረው። በዚህ ጊዜ ካልቃሹ የተነሳ ለኔ እናት ላም ሰጥተዋል። ለኔ አባት እንዲህ ያለ በሬ ሰጥተውት ነበር። ለኔ ለአያቴ ሰጥተዋል እንዲህ ያለ ከብት። ለኔ እናት ጊደር ሰጥተዋል፣ ይሄው ልጆቿ ከዚህ ደርሰዋል እያለ ሲል 36 ተቆጠረ። ተጻፈ ይላሉ ሰጥተዋል እያለው የመሰከረው ሰው። ለውጤ ኃይሉ አዲስ አበባ ሆኜ ነው የሞቱ። ማዕዛ በተወለደ ልክ በአመቱ በነሐሴ 26 እሳቸው ሞቱ።